የመጀመሪያ ዙር ግንኙነት ላይማ ቶሎ ልጨርሱ ትችላላችሁ። ይሄ ተፈጥሯዊ ነው፣ ኖርማል ነው። ስፔሻሊ ደግሞ ግንኙነት ካደረጋችሁ ቆይታችሁ ከሆነ የመጀመሪያ ዙር ላይ ቶሎ መጨረስ ኖርማል የሆነ ነገር ነው። እኛ ቶሎ መጨረስን እንደ ስንፈት ወሲብ የምንቆጥረው እኮ 6 ወር ከዛ በላይ ከቆየ ነው። ቶሎ መጨረስ ኖርማል የሚሆንባቸው ሁኔታዎች አሉ። አንደኛ ልክ አዲስ ሚስት እንደጠበሳችሁ ኦር ልክ አዲስ ጓደኛ ከያዛችሁና ነርቨስ ከሆናችሁ የመጀመሪያ ዙር ላይ ቶሎ መጨረስ ኖርማል ነው። የመጀመሪያዎቹ ሳምንታት ራሱ ሊያጋጥም የሚችል ነገር፣ ብልት መቆም ላይ ችግር ራሱ በፍርሃት ምክንያት ሊያጋጥም የሚችል ነገር ነው። እኛ ስንፈት ወሲብ ብለን የምንቆጥረውና ሕክምና ያስፈልጋል የምንለው ይሄ 6 ወር ከቆየ ከዛ ጋር ተያይዞ ሌላ ምልክቶች ካሉ ማለትም ዲስትረስ፣ መጨናነቅ ያለው ነገር፣ ዱካኩስ መግባት፣ እንደዚህ የመሳሰሉ ነገሮች ካሉ የዛኔ ነው እንጂ ሕክምና የምንለው። የመጀመሪያ ዙር ላይማ ሁሉም ወንድ ቶሎ ይጨርሳል። ሊያሳስባችሁ የሚገባ ነገር አይደለም። ድንግል የሆነች ሴት ብቻ አግባ፣ ድንግል ካልሆነች ቆመህ ብትቀር ይሻልሃል፣ ማንም የተጫወተባትን ማንም እንዲያረጋትን ምናምን የሚል ቪዲዮ አይቼ ነበር ሪሰንትሊ። እና እንደዚህ አይነት ኔጌቲቭ አስተሳሰብ ነው ባይ ዘ ዌይ የሴት ልጅን ህይወት በጣም እንዲከብድ የሚያደርገው። ስትደፈር ራሱ ተደፍሬ ነው ብላ መናገር የሚከብዳት በዛ ሰዓት ድንግልናዋን አጣሽ ማለት እንደዚህ አይነት አስተሳሰብ ስለሚሰጣት ነው። ለየትኛው ባሏ ነው ግልጽ ሆና ተደፍሬ ነው ስትለው የሚያምነው? እንደዚህ አይነት ፕሪሴፕሽን እያለ ድንግል ካልሆነች ደም ካልፈሰሰ የሚለው ጫና ያለባት ማለት ነው። እኔ ጋር ደግሞ ድንግልና ሊሰሩ የሚመጡ ሴቶች በ9 ዓመታቸው በ12 ዓመታቸው እዛው በቅርብ በዘመድ በጓደኛ በጎረቤት የተደፈሩ ሴቶች ናቸው። ስለዚህ አሁን እነዚህ ሴቶቹ ይሄንን ቪዲዮ ሲሰሙት ምንድን ነው የሚሰማቸው? ወንዶቹ ብቻ ሳይሆን ሴቶቹም እኮ ይሰማሉ አንድ ይሄንን ቪዲዮ ምን ያህል እንደሚያሳቅቃቸው እያሰባችሁ። ፕላስ ደግሞ ማወቅ ያለባችሁ ነገር ድንግል ሆና ራሱ ደም ላይ ፈሳት ይችላል። በዚህ ምክንያት ራሱ ብዙ ትዳር ፈርሷል። ስለዚህ እንደዚህ አይነት መልእክት ስናስተላልፍ ማለት ነው እየተጠነቀቅን። አንድ ሴት ድንግል ሆነች ማለት ጥሩ እናት ይወጣታል፣ ጥሩ ሚስት ይወጣታል ማለት አይደለም። ማንነት በደም መፍሰሱ ፓርት አይደለም የሚገለጠው። ስለዚህ ለምን እንደሆነ ይሄ አስተሳሰብ ያለው ባላቅም ሴቶችን አታሳቁ። የተደፈረች ሴት ተደፍሬ ነው ስትል በዛ ሰዓት ቫልዩዋ የሚወርድ አይነት ማህበረሰብ አንፍጠርባት ለማለት ያህል ነው። እና ወንዶችም ድንግል ሁኑ። እንደዚህ አይነት ነገር ስታወሩ እናንተም ድንግል ሆናችሁ እሷም ድንግል ስትሆን ብላችሁ። አንድ ወንድ ከሴት ጋር ግንኙነት ከጀመረ ጊዜ ጀምሮ ቶሎ መጨረስ ቢቸገር ማለትም ከ1 ደቂቃ በላይ መቆየት ቢያቅተው ወይም ደግሞ ሙሉ ህይወቱን ጥሩ ግንኙነት ኖሮት 5 ደቂቃ 10 ደቂቃ ከዛ በላይ መቆየት የሚችል ወንድ በአንዴ 3 ደቂቃ በላይ መቆየት ቢያቅተው ከሁለቱ ወንዶች ቅድሚያ ሕክምና ለማግኘት የሚመጣው የትኛው ይመስላችኋል? ሰከንደሪ ፕሪማቹር ኢጃኩሌሽን ያለበት ማለትም ጥሩ ፐርፎርማንስ የነበረው። ይሄ ለምን ይመስላችኋል? ምክንያቱም አንድ ወንድ ራሱን አንጻራዊ አድርጎ ማየት ይችላል። 10 ደቂቃ 15 ደቂቃ መቆየት ይችል ነበር፣ ምን ተፈጥሮ ነው? የሆነ ነገር አዲስ ነገርማ አለ፣ አክሙኝ ብሎ ይመጣል። ሙሉ ህይወቱን ቶሎ መጨረስ የሚቸገር ወንድ ግን በቃ ችግሩ እኔ ነው፣ ስለምፈራ ነው፣ መታከም የሚችል ነገር አይደለም፣ እኔ ጋር ብቻ ያለ ችግር ነው ብሎ ያስብና ደብቆ አመታት 5 ዓመት 10 ዓመት ደብቆ ሊቆይ ይችላል። እኛ ራሱ ህክምናችን ይለያል። ማለትም አዲስ ቶሎ መጨረስ የሚቸገር ወንድ ምን አዲስ ነገር መጣ አይነት ህክምና ነው። ታይሮይድ ላይ ችግር አለ ወይ፣ ከሱ ጋር ተያይዞ የሙቀት ስሜት፣ የመጋል፣ ቶሎ ቶሎ መራብ ኦር ደግሞ ኪሎ መቀነስ፣ እንደዚህ የመሳሰሉ ምልክቶችን ጠይቃ። መንግስትና ሴትን ምን እንደሚያመሳስላቸው ታውቃለህ? ለድሃ ያወጡትን ህግ ለሀብታም ሲሆን ይሽሩታል። ስሙኝ፣ ሴት ልጅ 4 እግር የሚኖራት እንዴት ስትሆን ነው? አላት አሉ። እኔ እንጃ። ሲገባ እኮ ደረቅ ነበር፣ ሲወጣ ምንድን ነው የሚረጥበው? ትዳር ማለት ገዳም ማለት ነው እንጂ አልጋ ላይ ልክ አይጥ ድመት አይጥ እንደምታንደዋልለው አልጋ ላይ መንደዋልል አይደለም ትዳር ማለት። ነገርኳችሁ። ትዳር ማለት ከአልጋ ጨዋታ ውጪ መተሳሰብ፣ ፍሬ የሚፈራበት የተከበረ ነው። ስለዚህ አጥረታችሁ አረጋግጣችሁ ነው ትዳር መያዝ ያለባችሁ። እሺ፣ እግሯ እስኪንቀጠቀጥ ድረስ 2 ጂን በቂ አይደለም እንዴ? ስለዚህ የመጠጥን ጥቅም ልንገራችሁ። አንደኛ በግንኙነት ሰዓት ማለት ነው ኮንፊደንሳችሁ ይጨምራል። እንደናንተ ደፋር የለም። እንዴት አድርጌ ነው ማረካት የሚለው ነገር አያስደስታችሁም። እና ደግሞ ግንኙነት ፍላጎታችሁ ራሱ ይጨምራል።
ጉዳቶቹን ግን ማወቅ አለባችሁ። በዋነኝነት ማለት ነው አንድ ሰው መጠጥ ሲጠጣ ነርቨስ ሲስተሙ ላይ የነርቭ መልእክቶቹ ላይ ፍሬን እንደያዘ ቁጠሩት። ስለዚህ መተላለፍ ያለበት መልእክት አይተላለፍም። በዛ ሰዓት ያ ሰው ሪላክስ ያደርጋል፣ ኢንጆይ እያደረገ ነው። ግን በግንኙነት ሰዓት ማለት ነው ነርቭ ማስተላለፍ ያለበት ነገር እየደረሰ ካልሆነ ያ ሰው አንደኛ አይጨርስም፣ ማለትም መጨረስ በሚፈልግበት ሰዓት አይጨርስም፣ ኦር ደግሞ ከነ ላይ ጨርስ ይችላል። ሁለተኛ ደግሞ ይሄ ፍሬን በጣም ጠንከር ብሎ ከተያዘ ማለት በጣም ከጠጣ ያ ሰው ጭራሽ ምንም መልእክት ያለ መተላለፍ ነገር ይኖርና ብልት የመቆም ችግር ያጋጥመዋል። እኛ ዊስኪ ዲክ የምንለው ማለት ነው። በቋሚነት ቶሎ ላለመጨረስ ብሎ የሚጠጣ ሰው ደግሞ ወደፊት ብልት የመቆም ችግር፣ ጉበት ላይ ምናምን ጣጣው ብዙ ስለሆነ መፍትሄው መጠጥ አይደለም፣ መታከም